ብሬክአፕ ያደረጉ ፍቅረኛሞችን ወይም ደግሞ የተፋቱ ባለትዳር የነበሩ ሰዎችን አግኝታችሁ ማን ነበር ጥፋተኛ ብላችሁ በጠይቋቸው የአብዛኞቹ መልስ እነሱ ንጹህ እንደሆኑ፣ እነሱ ጥፋተኛ እንዳልሆኑ፣ እነሱ በደለኛ እንዳልሆኑና አብሯቸው የነበረው ሰው እንደበደላቸው፣ ሲያስከፋቸው እንደኖረ፣ ፍቅር ሲነፍጋቸው እንደኖረ፣ በብዙ ስህተቶች የተሞላ እንደሆነ ነው የሚነግሯችሁ። እንደዚህ የሚሆንበት ምክንያት በፍቅር ግንኙነትና በጋብቻ ማማከር ላይ እንደሚሰራ ሰው ከአብዛኞቹ ክላይንቶች ጋር እንደዚህ አይነት ኬዞች ስለሚያጋጥመኝ ነው። ኃላፊነት መውሰድ የማትችሉ ሰዎች ከሆናችሁ ህይወታችሁን ወደፊት ማስቀጠል በጣም አስቸጋሪ ይሆናል። በፍቅር ግንኙነት ውስጥ አብሯችሁ ያለው ሰው የሚሰራው ስህተት ይኖራል፣ እናንተም የምትሰሩት ስህተት ሊኖር ይችላል። ስለዚህ ራሳችሁን ማየት፣ ራሳችሁን መገምገም፣ የሰራችሁ ስህተት ካለ፣ ያጠፋችሁ ጥፋት ካለ ነገሮችን በደንብ አንደርስታንድ አድርጋችሁ ሙቭ-ኦን እንድታደርጉ ይረዳችኋል። ግን እናንተ ፐርፌክት እንደነበራችሁና አብሯችሁ ያለው ሰው ብቻ ስህተት እንደነበረበት የምታስቡ ከሆነ አንደኛ ውስጣችሁ የተጠቂነት ስሜት አይወጣም። ውስጣችሁ ያለው ይሄ የመገፋት የመከዳት አይነት ስሜት ከውስጣችሁ አይጠፋም። የራሳችሁን ስህተት ስትቀበሉ ግን ሪስፖንሲቢሊቲውን ስትወስዱ የራሴን ጥፋት አውቃለሁ፣ እዛ ጋር ያለውን ጥፋት አውቃለሁ፣ ምናልባት አብረን መቀጠል ስለሌለብን በዚህ ምክንያት ሪሌሽንሺፑ ትዳሩ መስራት ስላልቻለ ነው የተለያየ ነው የሚል ፖይንት ጋር ትመጣላችሁ። ስለዚህ ሁልጊዜ ስትጣሉ እናንተ ቅዱስ፣ ከእናንተ ጋር የተለያየው ሰው ደግሞ እርኩስ መሆን የለበትም። ራሳችሁን በደንብ መገምገም፣ ራሳችሁን በደንብ ማየት ይኖርባችኋል።